እነሆ ነገር ተበላሸ። ኢራን ዘግናኙን ጥቃት ልትፈጽም መሆኑ ተሰምቷል። ዛሬ ከኢራን ሾልኮ የወጣው መረጃ ዓለምን ቁና አስተንፍሷል። የኢራን የመጨረሻው ስልጣን ባለቤት የሆኑት የኢራን መንፈሳዊ መሪ አያቶላ ካሚኒ በኢራኑ መሪ ሞት ክፉኛ ተበሳጭተው እጅግ ዘግናኝ ዓለም ይሆናል ብሎ ያልጠበቀውን አይነት እርምጃ ሊወስዱ እንደሚችሉ ከወደ እንግሊዝ የተሰማ አንድ ሚስጥራዊ መረጃ ይፋ አድርጓል። ምን አይነት ውሳኔ የሚለውን ዜናችን ምላሹን ይዞታል። የኢራን ሀውቲ እስራኤል ላይ ዶፍ አዝንቦ በቀላችን አንድ ነው ብሎ ተጀምሯል በሚል በሰበር ዜና ተከስቷል። ሰላማችሁ ይብዛ ውድ የአራዳ ዴይሊ ቤተሰቦች፣ እነዚህን ዓለም አቀፍ ዜና በትንታኔ እናያለን። አብራችሁን ቆዩ። የኢራን የመጨረሻው ስልጣን ባለቤት የሆኑት የኢራን መንፈሳዊ መሪ አያቶላ ካሚኒ በኢራኑ መሪ ሞት ክፉኛ ተበሳጭተው እጅግ ዘግናኝና ምናልባት ዓለም ይሆናል ብሎ ያልጠበቀውን አይነት እርምጃ ሊወስዱ እንደሚችሉ ከወደ እንግሊዝ የተሰማው ዜና ሚስጥራዊ መረጃ ይፋ ሆኗል። የኢራን ሃይማኖታዊ መሪና በኢራን የስልጣን ተዋረድ የመጨረሻው ኃይል የጨበጡት ካሚኒ እጅግ ከባድ ውሳኔ ሊያሳልፉ እንደሚችሉ በእንግሊዝ የኢራን መቋቋሚያ ምክር ቤት ምክትል ተወካይ ሁሴን አቢዳኒ መናገራቸውን ዘገባውን ያወጣው የእንግሊዝ ገጽ ጠቁሟል። የውሳኔ ምን ሊሆን ይችላል ሲባል የመጀመሪያው ከዚህ ሞት ጀርባ ያሉ የኢራን ተወላጅ ሆነው የተባበሩ ከፍተኛ የጦር አዛዥ እስከ ከፍተኛ ባለስልጣን ድረስ የማያዳግም ቅጣት። ሁለተኛው ይህንን በዋናነት የመራው ከኢራን ውጭ በየትኛውም የዓለም ክፍል ያለ ግለሰብ ወይም መንግስት ላይ ወታደራዊ እርምጃ መውሰድ። የእስከ ረጅም ርቀት ሚሳኤልና ምናልባት ነገሩ ከተባባሰ ኢራን ታጥቀዋለች ተብሎ የሚገመተው ኑክሌርን እስከ መጠቀም የደረሰ ሊሆን ይችላል ይለናል ዘሰን። ለዚህም የእንግሊዝ የመረጃ ምንጭ ከሰሞኑ ይፋ የወጣን አንድ ሚስጥራዊ የኢራን ጦር መረጃን አያይዟል። ኢራን ከምድር በታች በተሰሩ ሚስጥራዊ ቦታዎች እጅግ ለየት ያሉና እስራኤልን ማጥፋት የሚችሉ የተባሉ አዳዲስ መሳሪያዎችን እያመረተች መሆኑን ከሳተላይት የተገኘ ምስል የኢራን መሪ ሞት 24 ሰዓት ቀደም ብሎ መውጣቱ ይታወቃል። ታዲያ በኢራን ውድ ልጆች ሞት ልባቸው በእሳት የተንቀለቀለው የኢራኑ ሃይማኖታዊ መሪ አያቶላ ካሚኒ ከዚህ ሚስጥራዊ የጦር ማከማቻ እስከዛሬ እስራኤልም ሆነ አሜሪካ አሊያም የተቀረው ዓለም አይቷቸው የማያውቃቸውን